ራሳቸውን ብቻ የሚወዱ ሰዎች ሁሉ ነገር ለኔ የሚሉ ሰዎች ጊዜያችንን ሰዓታችንን እድሜያችንን ከበሉ በኋላ ጸጋና በረከታችንን ሳናቀው ዘመናችን ሊባክል ስለሚችል ጥንቃቄ ማድረግ መቻል አለብን እንደነዚህ አይነት ሰዎች ፈጣሪ የሰጠንን ጸጋ ሳንመለከት የነሱ ጉዳይ አስፈጻሚ የነሱ ተላላኪ የነሱ አገልጋይ ሆነን ዘመናችን እንዲያወልቅ ያደርጋሉ ታዲያ አያስታውቅም በምንም ተአምር አይታወቅባቸውም ይሄንን ሲያደርጉ ሁሉ ጊዜ ከላይ አረስተ ስለሚሰጡን እነሱ የሚፈልጉትን ነገር ለማሟላት ጉልበታችንን ስንደክም ጊዜያችንን ስናጠፋ ገንዘባችንን ስናባክን እየተላላክናቸው ሁሉ ነገራችንን እናጣለን ጥንቃቄ ካላደረግን በስተቀር ወይንም ደግሞ ተግባራቸውን ተረድተን ማስቆምና ማረም ከቻለን ማስቆምና ማረም ካልቻለን ግን ካጠገባቸው ዞር ካላልን በስተቀር ሳናውቀው የህይወት ዘመናችን አልፎ በስተርጅና እንነቃለን የዛን ጊዜ ደግሞ ምንም ማድረግ ስለማንችል ራሳቸው አውጥተው ወይ ይጥሉናል አለበለዚያ ደግሞ እንግዲህ በእርጅና ህይወት ያልፋል ይሄ እንዳይሆን ጥንቃቄ ማድረግ መቻል አለብን